ጭጋግና ጥልቅ ከተሰኘው አጫጭር ልቦለድ ውስጥ የተወሰደ። ደራሲ አዳም ረታ፣ ተራኪ ፋሲኤል መላኩ፣ አዘጋጅና ኤዲተር ቃል ኪዳን አየለ። ዘላን ክፍል 1። ቃልዲስ ፖድካስት። ትዝታውን በድምፅ ትዝታውን በድምፅ ተሻለ አደፍርስ በግንቡ ላይ በእጆቹም በእግሮቹም እየቧጠጠ ወጣና አንድ ክንድ ያህል ወደ ጎን ስፋት ያለው ቦታ አግኝቶ ተጋደመ። አጠገቡ የቆሙት የጽድ ዛፎች ቅርንጫፎቻቸውን እያወናጨፉ ባሌ የሚደንሱ ሎጋ መናፍስት ይመስላሉ። የግንቡ ቅዝቃዜና ሻካራነት በአንድ ጎኑ አላስተኛለው። በሆዱ ተንጋለለና ፊት ለፊቱ ተመለከተ። በአጥሩ በር መግቢያ ዳርና ዳር የተተከሉት የደረቀ እንባ የሚመስሉ መስታወት የለበሱ አምፖሎች ጨለማ ውስጥ ጥቁር ካባ ተሸፍኖ ብቻውን እንደሚሳብ ጋኔል አይን ያበራሉ። ሙቅ ፈሳሽ ከልቡ ስር ወደ ሆዱ ዕቃው በቀጭኑ የሚንጠባጠም መሰለው። አይኖቹ እንባ ፈለቁ። ከጓደኞቹ ጋር ተሰብስቦ የሚያወራው የሰይጣኖች ታሪክ ትዝ አለው። ምናልባት ከአጥር ግቢ ውስጥ ረዥም ጥቁር ነገር በቀስታ እየተራመደ በሚያቃጥል ጅራፍ ጀርባው ላይ ቢገርፈውስ ቁጭ አለ። ከኋላው መጥቶ ቢገፋውስ ቆመ። ዙሪያውን በፍርሃት እየዞረ ተመለከተ። ጸጥታ ብቻ ነው። ቡናና ቃጫ ጭነው የሚያልፉ ከወልቂጤ የሚመጡ የጭነት መኪናዎች ብቻ ይሰማሉ። አንዳንዴ ውሾች ይጮኻሉ። ተመልሰው ተጋደመ። እርጥብ የጥቅምት ሌሊት ከእንቅልፉ ቀሰቀሰው። እንደ ማንኛውም ቀን ፀሐይ የምትወጣበት የምስራቅ ሰማይ ነጥቷል። ልብሱ በጤዛ ረጥቦ ዙሪያውን ቀና ብሎ አየ። ቤቶች በየቦታው ሲከፈቱ ድምፅ ይሰማል። አንዳንድ ማድ ቤቶች ይጨሳሉ። እንደ ራበው አወቀ። ከተቀመጠበት ግንብ ወርዶ እግሩ ወደ ጣለው መሄድ ጀመረ። ቤቱን ከሩቅ እያየ ቆመ። የፊት ለፊቱ በር አልተከፈተም። ነጭ ጢስ ከቤቱ ጓሮ ይፈልቃል። ትኩስ ሻይና ዳቦ ማግኘት አለ። ወደ ቤቱ ጓሮ በቀስታ እርምጃ ሄደ። እናቱ ምድጃ ዳር ተቀምጣ ሻይ ታፈላለች። ትኩስ ድንቾች በነጭ ሳህን ላይ ተቀቅለው እንፋሎታቸው ይትጎለጎላል። ፊቱን በጨረፍታ እያሳየ ቆመ። የታደርክ ዝም። ሆድህን ልትሞላ ነው የመጣኸው አይደለም? ክርኑን አከከ። አይኖቹ ተቅለበለቡ። የሚመልሰው ጠፋው። ሳትረበሽ ፊቷን ዞር አድርጋ አየችው። እሱም በአይኑ ትክ ብሎ አያት። በመደናገጡ እርዳታ በማጣቱ የሳቀችበት መሰለው። እየሮጠ ወጣ። በእግሩ ወደ መርካቶ ዝርፍጥ ብላ ተቀምጣለች። በዕጣን ሽታ የታፈነው ቤት ወይ መቅደስ ወይ የዛር ሴቶችን ያስታውሳል። ከእሷ ፊት ለፊት ነጫጭ ነጠላ የተከናነቡ ሴቶች እግሮቻቸውን ወደፊት ዘርግተው የተረጨ ፈንድሻ መስለዋል። ልጅሽ የት ሄደ? አሁንም አትቆጪውም? ስንት ጊዜ ልቆጣው? ሴት ሁኜ እንደ አባት ደብድቤ ነው። ትምህርት ቤት ለመሆኑ ይሄዳል? ለወር ያህል ይሄድ አይሄድ አላውቅም። እኔ የምልሽ ጋሻ አለማየሁ ያሉትን ልንገርሽ። መቼም ሰምቼዋለሁ። ባክሽ ተሻለ ሰረቀ ቢሉ እኔ አላምንም። አሁን የሚበላው አጥቶ ነው። ምን አደረገ አሉ ሌላኛዋ ሴት ወፍራም ጣቶቻቸውን በመሃል ጥንግ ካለችው ሲኒ እርጥብ ፊኛ በመሰሉ ከንፈሮቻቸው ቡና እየሳቡ። የጋሻ አሰፋ ሚስት ከገበያ መጥታ ዘንቢሏን እግሯ ስራ አስቀምጣ ኩሊ ስትጠራ አለው ብሎ መጣ። እናቱ ነገሩ እንዳልጣማት ፊቷን ጭፍግግ አደረገች። የሚያሳዝን ነው። አንተ የብርቱካን ልጅ አይደለህም ብትለው አይደለሁም አላት። አይ አውቃለሁ ባለጌ፣ ምን የምትበላው አጣህ ብትለው አይደለሁም ምን አገባሽ ብሎ ድርቅ። አይ ዞር በል ደግሞ ልጅህን አሸከምሽው ተብዬ ስሜ ይነሳ ብላ ሌላ ለመጥራት ስትከጅል ከገዛችሁ ፓስታ አንዲት ወረቀት ይዞ ሮጠ። ምን ሊያደርገው?
አሉ አንዱ አሮጊት ድርጊቱ ሳቅ ፊታቸው ላይ አምጥቶባቸው። ሆቴል ሂዶ በርካሽ ሽጦ ፓስታ በላበት። ይህን እንኳን የነገረኝ ልጄ ነው አለች ያስደነቀ ወሬ እናቱ ፊት እያዘነች ማውራት በመቻሏ ኩራት ተሰምቷት። ጆሮቿ ላይ ያንጠለጠለቻቸው ሎቴዎች ጉንጮቿን ይገርፋሉ። የቀይ እጇ ጀርባ ላይ ድፍን ክብ ንቅሳት ተጠቁራለች። ጎራዳ ሴት ጫማዋን አውልቃ እግሯን ጉያዋ ከተተች። በአቀማመጧ ተደስታ ይሁን ድካሟ ቀንሶላት ከልቧ ተነፈሰች። ለአስተማሪዎቹ መንገር ነው ለመሆኑ ይማራል አሉ ወፍራሙ አሮጊት ከሲኒው ስር የቀረውን የስኳር ደለል አንጋጠው የጠጡ። ምን ያደርጉ እነሱ? የገዛሁት ደብተር ትሸጣለች። በነጋታው እርሳሱ አንድ ቀን አያድርም። እብድ እኮ ነው። የት እንደሚያድር አላውቅም። አስተማሪ ይመልሰዋል እሱ። ለራሷ ከንፈሯን መጠጠች ብርቱካን። ቃልዲስ ፖድካስት ትዝታውን በድምፅ ትዝታውን በድምፅ